ለምንድነው አብዛኛው ኢንቨስተር በዱባይ ኢንቨስት ያደርግ ያለው? ዱባይ ከቅርብ ዓመታት ጀምሮ የብዙ ኢንቨስተሮች ቀዳሚ ምርጫ ሆናለች። ይህም የሆነው አንደኛ ግሎባል ዲማንድ ወይንም ደግሞ ዓለም አቀፍ ፍላጎት ሲሆን በ2025 የዱባይ ሪል ስቴት ማርኬት ፍላጎት ከፍተኛ ደረጃ ላይ ደርሷል። ዱባይ በአሁን ላይ ከለንደን፣ ከፓሪስ፣ ከኒውዮርክ ያሉ ታላላቅ ከተሞች በበለጠ ቀዳሚ ኢንቨስትመንት መዳረሻ ሆናለች። ይህም በ2024 ከነበረው በ36% ጭማሪ በማሳየት በ2025 በከፍተኛ ሁኔታ ቀጥሏል። ሁለተኛው ደግሞ ሃይ ሬንታል ይልድ ወይንም ደግሞ ከፍተኛ የኪራይ ትርፋማነት ነው። ዱባይ በአማካይ ከ6 እስከ 10% ከፍተኛ የሆነ የኪራይ ትርፍ ታስገኛለች። ይህንንም ከለንደን፣ ከኒውዮርክ፣ ከሲንጋፖር ጋር ስናወዳደረው እጅግ ከፍተኛ የሆነ ትርፋማነት አለው። ይህ ለኢንቨስተሮች በአመት ውስጥ ቋሚ የሆነ የገንዘብ ፍሰት ወይንም ካሽ ፍሎ እንዲኖር ያስችላል። ሶስተኛ ካፒታል አፕሪሺዬሽን ሲሆን በ2024 እና 25 የዱባይ የመኖሪያ ቤቶች ዋጋ ጭማሪ በአማካይ ከ20 እስከ 24% ድረስ ጭማሪ አሳይቷል። አራተኛ ደህንነት ወይም ሴፍቲ። በ2025 መረጃዎች እንደሚያሳዩት በዓለም ላይ ሴፍ ከሆኑ ሲቲዎች መካከል ዱባይ አንዷ ሆና ተመድባለች። ዝቅተኛ የወንጀል መጠን፣ ጠንካራ የሆነ የህግ አፈጻጸምና የተረጋጋ የመንግስት ሁኔታ ዱባይ ለኢንቨስተሮች ቀዳሚ ምርጫ ያደርጋታል። አምስተኛ ታክስ ፍሪ ወይም ደግሞ ከቀረጥ ነፃ የሆነ ስርዓት። ዱባይ ከቀረጥ ነፃ የሆነ የሪል ስቴት ስርዓት ትጠቀማለች። ይህም ማለት ኢንካም ታክስ፣ ፕሮፐርቲ ታክስ፣ ኢንሄሪታንስ ታክስ አይኖርም ማለት ነው። ስለዚህም ኢንቨስተሮች የሚያገኙትን ሙሉ ለሙሉ ትርፍ ይጠቀማሉ። ይህም ማለት ከሪል ስቴት ማርኬት የሚገኘው 100% ትርፍ የእርሶ ነው ማለት ነው። ስድስተኛ ፖፑሌሽን ግሮዝ ወይንም ደግሞ የህዝብ ቁጥር መጨመር። የዱባይ ነዋሪዎች ቁጥር በአሁኑ ሰዓት በአማካይ 4 ሚሊዮን ደርሷል። ይህም ማለት በአማካይ 230,000 አዳዲስ ሰዎች ዱባይን መኖሪያቸው ያደርጓታል። መንግስት በነደፈው የ2040 የዱባይ ማስተር ፕላን የዱባይ ህዝብ ቁጥርን ወደ 5.8 ሚሊዮን ማድረስ ብቻ ሳይሆን ከተማዋን በዓለም ላይ ለሚኖሩ ሁሉ ምርጥ መኖሪያ ለማድረግም ነው። እንግዲህ መረጃዎች እንደሚነግሩና በእነዚህ ምክንያቶች ዱባይን ለኢንቨስትመንት ምቹ ያደርጋታል። ዱባይ ላይ የቤት ባለቤት ለመሆን ጊዜው አሁን ነው። ጥሩ የሆነ የሬንታል ይልድ ያላቸውን እንዲሁም ጥሩ የሆነ የካፒታል አፕሪሺዬሽን ያላቸውን ፕሮጀክቶች ይዘን እየጠበቅናችሁ ነው። ቤቲ ነኝ ከአሜኮ ሪል ስቴት።